ሰላም ክብራትና ክብራን ወደ ተከታታዮቻችን እንደምናላችሁ የቻርሊ ቲዩብ ነው። ዛሬም በአዲስ ቪዲዮ መተናል። ቻናሉን ሰብስክራይብ እያደረጋችሁ ስለሆነ ከልብ ነው ማመሰግነው። የእናንተ ድጋፍ ይቀጥል፣ የእናንተ ሰብስክሪፕሽን ይቀጥል። ላይክ ማድረግ ሼር ማድረግ እንዳይረሳላለሁ። ዛሬ ደግሞ እንግዲህ ተምኔል ላይ እንዳያችሁት የማንቸስተር ዩናይትድ ሁለተኛ ዝውውራቸውን አጠናቀዋል። አንድሬ ሳንቶስ በዚህ ዓመት ብዙዎቻችሁ በደንብ አይታችሁታል። ግን ከቫስኮ ዳጋማ አንስቶ የነበረው ክህሎት ቼልሲዎች ለምንድነው ተጫዋች ያስፈርሙት? አሁንስ ለመልቀቅ የወሰኑበት ምክንያት ምንድነው? እውነት አቅሙስ ምንድነው? ለዩናይትድ የሚሰጠው ፋይዳ ምንድነው? የሚሉትን ዝርዝር ነጥቦች የዚህን ጉዳይ ደግሞ ስናጠናቀቅ አርሰናል በእርግጠኝነት ብሩኖ ጊሜሬሽን የማግኘት እድላቸው ከፍተኛ ይመስላል። ምክንያቱም ተጫዋቹ 4 ቃላቶችን ከአፉ ወጥቷል። ልቀቁኝ፣ በቃ ልቀቁኝ ብሏል። እና ይህንን በዝርዝር ደግሞ የተናገረው ዴቪድ ኦርነስቲ ነው። በጣም ዝውውር ጉዳዮች ላይ እምነት ከሚጣልባቸው እንግሊዛውያን ጋዜጠኞች እንደውም የዓመቱ ምርጥ ጋዜጠኛ ስፖርት ጆርናሊስት አሶሲዬሽን ሸልመውታል። እና በጣም እምነት የሚጣልበት አንደርሬትድ ከሚባሉ ጆርናሊስቶች መካከል አንዱ ነው። እና ዴቪድ ኦርነስቲ ዛቲቲክ ጸሐፊ ነው፣ ዋናም ኤዲተር ነው። እና እሱ በዝርዝር ይህን ጉዳይ ይፋ አድርጎታል። ስለዚህ እነዚህን ሁለት ጉዳዮች እናነሳለን። ብሩኖ ጊሜሬሽ ስለ አርሰናል ምን ፋይዳ ይዞ ይመጣል የሚሉትን ነጥቦች በዝርዝር የምናነሳ ይሆናል ማለት ነው። በእንግዲህ መራጉራችን እስኪጠናቀቅ ድረስ እንግዲህ ለአንድ 15 ወይም ደግሞ በዛ ቢባል ከ20 ደቂቃ በላይ አንቆይም። ስለዚህ በደንብ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ክብራትና ክብራን በየቀኑ አንዳንድ ቪዲዮ በተቻለ መጠን ማለት ነው፣ ከተቻለ 2 ካልተቻለ ግን አንድ ቪዲዮ ወደ እናንተ ስለማደርስ ሰብስክራይብ ማድረግ እንዳትረሱ ለማለት ያክል ነው። ማንቸስተር ዩናይትድ እና አንድሬ ሳንቶስን እናስቀድም። እንግዲህ ቀዮቹ ሰይጣናት በዚህ ዝውውር መስኮት ላይ ሁለተኛ ፈራሚያቸው ሆኖ ይቀላቀላል። ብራዚላውያን በዙ የሚል ጥያቄ የተነሳ ነው። የመጀመሪያ ፈራሚያቸው ኤደርሰን ነበር። አሁን ደግሞ የአንድሬ ሳንቶስን ዝውውር ኦፊሻሊ ማጠናቀቃቸው የሚጠቁሙ መረጃዎች እየወጡ ይገኛሉና ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ ሲፈልግ የነበረው አሁን ዘንድሮ እንደው ከመሬት ተነስቶ እንደው በቃ ሊገኝ ይችላል ብሎ አስቦ ያደረገው ዝውውር እንዳልሆነ ማስመር ያስፈልጋል። በዚህ አጭር ጊዜ የተጠናቀቀበት ምክንያት አምና ጀምሮ የጀመሩት ድርድር ስለሆነ ነው። አምና ጀምሮ ወደ እንግሊዝ ከማምራቱ በፊት ጭምር ዩናይትድ በቅርብ ርቀት ሲከታተሉት ከነበሩ ተጫዋቾች መካከል አንዱ ነው። ስካውቲንግ ሲስተሞቻቸው፣ የምርመራ ክፍሎቻቸው ወደ ብራዚል ተጉዘው ቫስኮ ዳጋማ በተባለው እግር ኳስ ክለብ ላይ ሲጫወት ተከታትለውት ነበርና ቼልሲዎች እንደምታውቁት የላቲን አሜሪካ ላይ የሚገኙ ተጫዋቾችን በማስፈረም ረገድ ፈጣን ብሎ መንቀሳቀስ አባዜ ያለውና ይህንን ተጫዋች በእጃቸው አስገብተው ወደ ስትራስበርግ ሸኝተውታል፣ ወደ እህት ክለባቸው ማለት ነውና በስታንፎርድ ብሪጅ ይሄ ተጫዋች እንደመጣ በጣም ትልቅ ግምት፣ ትልቅ እንዴት ነው ተቀባይነትም ትልቅ ደረጃ ላይ ይደርሳል የብዙዎች ግምት ነበረ። እንደ ሞይሰስ ካይሴዶና ኤንዞ ፈርናንዴዝ የመሳሰሉ ተጫዋቾች ግን በአማካይ መስመር ላይ መኖራቸው፣ ሮሚዮ ላቪያንም አትርሱት። በሂደት እንደው ክለቡን የለቀቁት እንደነ ፋኩንዶ ቤኖኔቴን ጨምረን ማለት ነው። አሁን ደግሞ የሚቀላቀሉ ተስፈኛ ወጣት የነብርጣት የሆኑ ተጫዋቾች አሉ እንደነ ቫሌንቲን ባርኮ አይነት ማለት ነው። ስለዚህ እነዚህ ተጫዋቾች ለቼልሲ ፊርማቸውን ባስቀመጡበት ሂደት ላይ ይሄ ተጫዋች በአዲሱ አሰልጣኝ ዣቪ አሎንሶ ስር የመሰለፈን እድል በጣም ሊያጣ የሚችልበት እድል በጣም ከፍተኛ ነው። ስለዚህ እንደዚህ ካሉ ጥሩ አቅም ካላቸው ተጫዋቾች ጋር መፎካከር የሚችልበት እድል በጣም ጠባብ ስለሆነ ነው ዩናይትድ ካሲሚሮ መልቀቁን ተከትሎ በአፋጣኝ ቦታውን መተካት ስላለበት። እንደምታውቁት ኤደርሰን ጥሩ አቅም ያለው ተጫዋች ነው። እሱን በስፋት ከዚህ በፊት አንስተናል። በተለይ ደግሞ ከቁጥራዊ መረጃዎቹ ጋር በተያያዘ ማለት ነው። እና ማንቸስተር ዩናይትድ ኤደርሰንን ያስፈረመበት ምክንያትና ደግሞ ሳንቶስን ያስፈረመበት ምክንያት ተመሳሳይ አይደለም። ኤደርሰን 26 ዓመቱ ነው። አንድሬ ሳንቶስ 22 ዓመቱ ነው። ኤደርሰን 2002 ላይ ሳሌሪታን አለቆ ነው አታላንታን የተቀላቀለው። በአጠቃላይ በተለይ ደግሞ በጃምፔሮ ጋስፔሪኒ ስር ካቻምና ካስታውሳችሁ ያው የሶስት ማነው ዩሮፓ ሊግ ፋይናል ሲጓዙ ዋንጫውንም ሲያሳኩ የዣቪ አሎንሶን ያልተሸነፈውን ቡድን ኢንቪንሲብልስ የነበረውን የባየር ሌቨርኩሰን ቡድን አሸንፈው ነበረ በዋንጫ ያሳኩት። በዛ ሂደት ላይ ተጫዋቹ ሚና በጣም ከፍተኛ እንደነበር መናገር ያስፈልጋል። በአጠቃላይ 172 ጨዋታዎችን ነበር ያደርገው። ዘንድሮ ብቻ ደግሞ በጉዳት ምክንያት በርካታ ጨዋታዎች ቢያልፉትም 19 ጨዋታ አድርጎ 3 ጎል ነበር ያስቆጠረው። ስለ ኤደርሰን ነው የማወራው። ልዩነታቸውን በግልጽ ማስቀመጥ ስለሚያስፈልግ ነው። በአጠቃላይ በሴሪያው 88.4 በመቶ የተሳካ ኳስ የማቀበል ስኬት ያለው ተጫዋች ነበር። በጨዋታው 2.1 ኳሶችን መንጠቅ፣ 1.9 የአየር ላይ ኳሶችን ማሸነፍ፣ ኤሪያል ዱዌልና ግራውንድ ዱዌል ላይ ጥሩ አቅም አለው ኤደርሰን which means destroyer የምንለውን ትክክለኛ ፕሮፐር ነምበር 6 ቁጥር ላይ መሰረት አድርጎ የሚጫወት ተጫዋች ስለሆነ ከኳስ ውጭ ያለው ሚና ከኳስ ጋር ካለው ሚና የተሻለ ስለመሆኑ መናገር ይችላልላችሁ። እርግጥ ነው 8 መጫወት ይችላል፣ 6 መጫወት ይችላል። ሞር ኢፌክቲቭ የሚሆነው ግን ኤደርሰን 6ን ሲጫወት ስለመሆኑ እነዚህ ቁጥሮች ያሳያሉ። ሳንቶስ ላይ ስንመጣ ግን አንድሬ ሳንቶስ በፓስ ሰክሰስፉል ፓስ ሬቱ ወይም የተሳካ ኳስ የማቀበል ሂደቱ 94 በመቶ ነው ጋይስ። እንደው በደፈናው ዝም ብሎ ይሄ ፔድሪ በባርሳ አሁን እያሳየን ፔድሪ ድሮ ፕሮግሬሲቭ ፓስ በጣም ጎበዝ ነው፣ ድሪብሊንግ ይታወቃል። አሁን ወደ ጎንዮሽ የሚሰጣቸው ኳሶችና የሚሽከረከረው ነገር ነው እየታየ ያለው ፔድሪ ላይ። ከዛ ውጪ ሌሎችም ተጫዋቾች ብሩኖ ፈርናንዴዝን በሉት ቪቲኒያን በሉት በብሔራዊ ቡድን ደረጃ ሲሰመርበት በብሔራዊ ቡድን ደረጃ ሳይድ ፓስ ነው በቃ የሚያቀብሉት። ሳይድ ፓስ ደግሞ ታኬት የሌለው ሰው እንኳን እንዶ ሜዳ ላይ ገብቶ እንዶ በደፈናው ማድረግ የሚችለው ነገር ነው። ግን
አንድሬ ሳንቶስ ኳስ ሲይዝ ፕሮግሬሲቭ ፓስ ኤሊዮት አንደርሰን እንደሚያደርገው ማለት ነው። ኤሊዮት አንደርሰን ኳስ ሲይዝ ሳይድ ፓስ ግድ ካልሆነበት አያደርግም። ፕሮግሬሽን በቃ ወደፊት ነው ብዙ ጊዜ። ያ ደግሞ ዘመናዊ እግር ኳስን መሰረት ባደረገ መንገድ በተለይ ደግሞ አማካኞች ድሪብል ማድረግ አለባቸው፣ ለአጥቂ አማካኞች ኳስን ፕሮቫይድ ማድረግ አለባቸው። ሞርጋን ጊብስ ዋይት እንዴት ሻይን እንዳደረገ የምታውቁት ነው። ትልቁ መሰረት ኤሊዮት አንደርሰን ነው። ፕሮግረስ የሆነ የሚያደርግ ኳስ ስለሚሰጠው ማለት ነው። በዛ አይነት ደግሞ ተከላካዮችን አንድ ላይ እንዲያገኛል፣ እሱ ደግሞ ማጂኩን ይሰራል ማለት ነው። ስለዚህ አንድሬ ሳንቶስ እና ብሩኖ ፈርናንዴዝ ላይም የሚኖረው ኮኔክሽን በዛ መንገድ እንዲሆን ይፈለጋል። በአማካኝ 6.5 ሬቲንግ ያገኛል ጋይስ እና ይሄ ተሻጋሪ የምንላቸው ፕሮግሬሽን ኳሶች ለአጥቂ አማካኞች የማጥቃት እንቅስቃሴን መንደርደሪያ ነጥብ ዋና ክብሪት ለኳሽ ጉዳይ ነው። ብሩኖ ፈርናንዴዝ ምንም የሚጨነቅበት ጉዳይ የለም። ኳስ ብቻ እንዲደርሰው ነው የሚፈልገው። ከዛ በኋላ እሱ ቀሪውን ያደርጋል ማለት ነው። በሊጉ አሉ ከሚባሉ ከፊት ከሚቀመጡ ፕሮግሬሽን ላይ መሰረት አድርገው ፓስ ከሚያደርጉ ተጫዋቾች መካከል አንድሬ ሳንቶስ አንዱ ነው። ማንቸስተር ዩናይትድ ለዚህ ተጫዋች ያቀረቡት $67 ሚሊዮን ነው ጋይስ። በ$67 ሚሊዮን ነው የጠናቀቀው የዝውውር። ወደ ፓውንድ ስንቀይረው ወደ 48 ሚሊዮን ፓውንድ ነው። ጥቅሙን ጨምራችሁ ወደ 50 ሚሊዮን ፓውንድ ይደርሳል እና በፍጥነትና በተቀላጠፈ መንገድ ነው ያከናወኑት ይህንን ዝውውር። ለምን አምናም ጀምሮ ሲፈልጉት ነበር። ይህ ልጅ አምናም ጀምሮ የተጫዋቹን ዝውውር ለማከናወን ከወኪሉ ጋር ንግግሮችን ሲያደርጉ ነበር። የሚጠየቀው መስፈርት ያውቃሉ። ጀስት አሟልቶ መገኘት ብቻ ነው ከማንቸስተር ዩናይትድ የሚጠበቀው እንጂ ድርድሩን ማሳለጥ ምናምን መደራደር አልጠየቃቸውም። ኦልሬዲ ያለቀ ጉዳይ ነው። እዳው ገብስ ነው። ገንዘብ ብቻ ነው የሚጠየቀው እና የቼልሲ ፍላጎት ተጫዋቹን ይሸጡታል አይሸጡትም ነበር ሲጠበቅ የነበረው። በተቀላጠፈ ደረጃ በሳምንት ውስጥ ነው ያጠናቀቁት። ኦልሞስት 2 ሳምንትም የሞላ አይመስለኝም። ይህን ተጫዋች ስሙ ከማንቸስተር ዩናይትድ ጋር በተያያዘ በሳምንት ባልሞላ ጊዜ ውስጥ ነው ዝውውሩን ያጠናቀቁት። ማቲያስ ፈርናንዴዝ፣ ቶናሊን እንደምታውቁት በቶተናም ተነጥቀዋል። እነዚህም ተጫዋቾች እውነት ማንቸስተር ዩናይትድ ቢፈልግና ጫን ቢል ያጣቸዋል የሚል እምነት የለኝም እኔ። ዩናይትድ ትልቅ ክለብ ነው። ቀደም ብዬ እንዳልኩት ከዚህ በፊት በተደጋጋሚ አንስቼዋለሁ። የአውሮፓ ቻምፒየንስ ሊግ ቲኬትን ከመቁረጡም ባለፈ 2028 ላይ የያዘው እቅድ አለ፣ ግብ አለ፣ ፕሪሚየር ሊግ የማሳካት የሚል ለዛ ምቹ ልትሏቸው ተጫዋቾች ናቸው ፈርናንዴዝም ቶናሊ ማለት ነው። የዩናይትድ ፕሮጀክት አሳማኝ ነው፣ ምንም ጥያቄ የለውም። ከካሪ ጋር በተያያዘ ቻምፒየንስ ሊግ ቲኬትን ቆርጧል። ቶትናም በዚህ መንገድ የሚቀኝ ክለብ አይደለም፣ ግን እነዚህ ሁለት ተጫዋቾች አስፈርመዋል። ለምን? ገንዘብ የጠየቀውን ስላሟላ። ዩናይትድ ደግሞ ፈራ ተባ ሲል ነው የተነጠቀው ማለት ነው። አሁን ይህንን ተጫዋች በ48 ሚሊዮን ፓውንድ ወይም በ67 ሚሊዮን ዶላር በእጃቸው አስገብተዋል። ለኤደርሰንም ብዙ አይደለም የወጡት፣ ወደ 38.5 ሚሊዮን ፓውንድ ነው የወጡት። ስለዚህ ወጪ ቁጠባ ስርዓት ዝርጋታ ባደረገ መንገድ የ26 ዓመት አማካኝና የ22 ዓመት አማካኝ ሁለቱም ብራዚላውያን ናቸው። ይሄ ደግሞ በምናባዊ ተግባቦት አፍ መፍቻችሁ ተመሳሳይ ሲሆን ውጤታማ መሆን እድላችሁ በጣም ከፍተኛ ነው። እስቲ እንበልና ኮቢ ሜኑ፣ ብሩኖ ፈርናንዴዝ፣ ኤደርሰንና እንዲሁም ደግሞ ይሄው አንድሬ ሳንቶስ ይጣመሩበትን ሚድፊልድ ምናልባት ቀጣይ ዓመት ብንመለከት እንዴት ሊሆን ይችላል ብላችሁ ታስባላችሁ? ብሩኖ ፈርናንዴዝ ፖርቹጊዝ ነው፣ ፖርቹጋላዊ ነው። ፖርቹጊዝ ቋንቋ ነው የሚናገረው። ፖርቹጋል ቅኝ የገዛችው ብራዚል ነው ለብዙ ዓመታት። ማቲያስ ኩኛ ብራዚላዊ ነው። አንድሬ ሳንቶስ ብራዚላዊ ነው። ኤደርሰን ብራዚላዊ ነው። ኮኔክሽን ይፈጥራል። በተመሳሳይ ቋንቋ መነጋገርን የመሰለ ነገር ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ይህን የመሰለ የተከላካይ ጥምረት የፈጠሩት ሁለቱም አፍ መፍቻቸው ባይሆንም ዊሊያም ሳሊባ አፍ መፍቻው ፈረንሳይኛ ነው። ጋብሪኤል ማጋሌሽ አፍ መፍቻው ፖርቹጊዝ ነው። ግን ጋብሪኤል ማጋሌሽ ሊል በቆየበት ቆይታ ፈረንሳይኛ ቋንቋን ተረድቷል፣ ለምዷል፣ ይናገራል በደንብ አቀላጥፎ ማለት ነው። ያ ተግባቦት ነው ትልቅ ደረጃ ላይ ያደረሰው የተከላካይ ጥምረቱን ብዬ ነው መናገር የምችለው እኔ። እና በአፍ መፍቻቸው የሚግባቡ ተጫዋቾች ትልቅ ደረጃ ላይ ይደርሳሉ። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። እና ይሄ ተጫዋች ደግሞ ገና ያንግ ነው። ፊዚካል አትሪቢዩቱ፣ ፊቱ፣ ሰውነቱ ስታዩት 22 ዓመት አይመስልም እኮ ጭራሽ ነው አይመስለው። አንድሬ ሳንቶስ 22 ዓመቱ ግን 22 ዓመቱ ነው። ቫስኮ ዳጋማን በ18 ሚሊዮን ፓውንድ ውጪ ተደርጎበት ነበር ቼልሲን የተቀላቀለው። ቼልሲ ባይጠቀሙበትም ተጫዋቹን አትርፈው ሸኝተውታል። በዚህ ዓመት 25 ጨዋታዎችን እንዲሁም አድርጓል። እንዲሁም የተሻለ እየተንቀሳቀሰው ነው በዚህ ዓመት ነው ብዬ ነው የማስበው። ቼልሲ እንደምታውቁት በአማካይ መስመር ላይ ስማቸው ከሰንደርላንዱ ግራኒት ዣካን ለማስፈረም ጥረት እያደረጉ ነበር። ምንም ውድቅ ቢሆንባቸውም ጥያቄያቸው እንዳሰቡት ተጫዋቹ ማስፈረም ባይችሉም በተረጋገጠ ደረጃ ግን በዚህ ክረምት አሁንም ተጨማሪ አንድ ተጫዋች ለማስፈረም ጥረት ያደርጋሉ ተብሎ ይገመታል። ከአንድሬ ሳንቶስ ጋር በተያያዘ አንዳንድ ብናነሳቸው ቁጥራዊ መረጃዎች አሉ። ምናልባት ደግሞ የተጫዋቹን አቅም፣ ክህሎት ዩናይትድ ለምንድን ነው የፈለገው የሚለውን ጥያቄ ለመመለስ ቅድም ነግሬያችኋለሁ። ኤደርሰን 6 ነው፣ ጥያቄና መልስ የለውም። አንድሬ ሳንቶስ 8 ቁጥሩን ተመላላሹ ሚና እንዲወስድላቸው ወይም ደግሞ የአንበሳውን ድርሻ እንዲወጣላቸው ስለሚፈልጉ ነው። ጥሩነቱ 6ም 8ም የመጫወት አቅምም አለው። አንድሬ ሳንቶስ ግን ቦር ስፔሻላይዝ ያደረገው የ8 ቁጥር ተጫዋች ነው። አራይቭ ያደርጋል ሌት ኢን ዘ ቦክስ። የተጋጣሚ 16 ከ50 ሳጥን ላይ በተደጋጋሚ በመገኘት የሚጠቀማቸው ኳስና መረብን የሚያገናኝባቸው ኳሶች ተጠቃሽ ናቸው። ሚዛኑን የጠበቀ ከሳጥን እስከ ሳጥን የመመላለስ ልዩ ችሎታና አቅም እንዳለውም ይነገርለታል። ሳንቶስ ሰላማዊ በሆነ መንገድ ኳስን የመንጠቅ ሽኩቻ በተለምዶ ዱዌል 75% የተሳካ ስለመሆኑ ነው ዘንድሮ ቁጥሮች የሚያሳዩት። በአጠቃላይ ከኳስ ውጭ ባለው እንቅስቃሴ 129 የመከላከል ተሳትፎ ነበሩ። ከነዛ መካከል ኳስ ማቋረጥ፣ ሙከራ ማክሸፍ ማለት ብሎኪንግ ነው። ኳስ ማቋረጥ ኢንተርሴፕሽን ማለት ነው።
ሌላውን ተወስ ትልቁ ቁጥራዊ መረጃ በአማካኝ በአንድ ጨዋታ ከ10 እስከ 12 ኪሎ ሜትሮችን ይሸፍናል። ሂት ማፑ በጣም ከፍተኛ ነው። 6.5 ሬቲንግ ያገኛል ብያችኋለሁ። የማይረግጠው ሳር የለም። ድካም አይታይበትም። ቨርሳታይል ነው። ዱኤሎችን ይረታል፣ ይጋፋል፣ ይቀማል፣ ይነጥቃል፣ ያደራጃል፣ ኳስ ይሰጣል። ለኔትሪ ትልቁ የአማካኝ መስመር ጥንካሬ ያላበሳል የሚል እምነት ነው ያለኝ። ስለዚህ ይህንን ተጫዋች በእጃቸው አስገብተውታል። በቀጣይ ዓመት ፕሮባብሊ እንግዲህ ከ3 ዓመት ባነሰ ጊዜ ውስጥ ሄልሲንኪ ላይ ከሬክሳም ዩናይትድ ጋር ፕሪሲዝን ጨዋታቸውን ይጀምራሉ። የሕክምና ምርመራውን ፕሮባብሊ በዚህ ሳምንት ያከናውናል። ከዛ በኋላ ስብስቡን በይፋ የሚቀላቀልበት እድል ከፍተኛ ይሆናል የሚል እምነት ነው ያለኝ። የአንድሬ ሳንቶስን ጉዳይ በዚህ እንዝጋው። ወደ ብሩኖ ጊሜሬሽ እናቅና። የነገርኳችሁ 4 ፊደሎች ልቀቁኝ በዝርዝር የተናገራቸው ንግግሮች ናቸው ብሎ ዴቪድ ኦርነስቴን ዘግቦታል። ለምን የሚል ጥያቄ ልታነሱ ትችላላችሁ። ብዙ ሀሳቦችን ልናነሳበት እንችላለን። ኒውካስልን ግን በይፋ መልቀቅ እንደሚፈልግ ከተጫዋቹ አንደበት ነው የተሰማው። ይሄ ደግሞ ለአርሰናል ሰርግና ምላሽ ነው ከተጠቀሙበት በደንብ ማለት ነው። ይህንን ተጫዋች ቀደም ብሎ ገና በዓለም ዋንጫ ተሳትፎ እያደረገ ባለበት ሰዓት ላይ 64 ሚሊዮን ዩሮ ወይም ደግሞ 55 ሚሊዮን ፓውንድ ጥያቄ አቅርበውለት ከአንዳንድ ነበረ በኒውካስል ዩናይትድ ውድቅ የተደረገው። እንግዲህ አርሰናል ይሄ ተጫዋች ሪሊዝ ክሎዙ 60 ሚሊዮን ፓውንድ ነው። ይሄ ገንዘብ ከቀረበ ተጫዋቹን የመልቀቅ ግዴታ አለባቸው። ለምሳሌ ኒውካስል ዩናይትዶች ግዴታ አለባቸው ስላችሁ ሪሊዝ ክሎዝ ተጫዋች ላይ ይካተት አይካተት የሚለውን ነገር ተግባብቶ ነው የሚወስኑት። የብሩኖ ጊሜሬሽ የዝውውር ጉዳይ ላይ ሪሊዝ ክሎዝ የውል ማፍረሻ ካለ ውል ማፍረሻው ከተከፈለ ተጫዋቹን የመልቀቅ ግዴታ አለባቸው። ይሄ የተቀመጠ አንቀጽ እኮ ነው፣ ግዴታ ነው። ወይ አለማስቀመጥ ነው ሪሊዝ ክሎዝ። እነሱ የድርድሩን ሚዛን ክለብ ላይ እንዲቆይ ከተፈለገ የድርድሩን የበላይነት ተጫዋች ወኪልና ተጫዋች ሳይሆን እነሱ የበላይነቱን መውሰድ የሚፈልጉ ከሆነ ሪሊዝ ክሎዝ አያደርጉበትም። ሪሊዝ ክሎዝ የሚኖረው ግን አንድ ተጫዋች የዝውውሩ ዑደት ተጫዋቹ ላይ መሰረት የሚያደርግ ከሆነ ብቻ ነው። ወይም ደግሞ ዝውውሩን ተጫዋቹ እንደፈለገው የሚዘውረው እንዲሆን ከተፈለገ which means የሚቀርቡ መስፈርቶች አሉ። ያ መስፈርት ከተሟላ ሪሊዝ ክሎዝ የሚጠይቁት ገንዘብ ላይ ያ ገንዘብ እስከተቃረበ ድረስ ተጫዋቹን የመልቀቅ ግዴታ አለባቸው። ያ ነው እንግዲህ ዘመናዊ እግር ኳስ ላይ ትልቁ መነጋገሪያ አንገብጋቢ ጉዳይ። ባርሴሎና ሪሊዝ ክሎዛቸው አስደንጋጭ ነው። ለያሚን ያማል 500 ሚሊዮን ኢቨን ቢሊዮን አይገባም ብላችሁ ነው 1 ቢሊዮን መሰለኝ የነ ፔድሪ የነ ጋቪ ምናምን 500 ሚሊዮን ምናምን ሪሊዝ ክሎዝ እየሆነ ያለው። የትኛውም ተጫዋች የትኛውም ቡድን አይጠጋቸውም። እነዚህ ልጆች የፈረሟትን ኮንትራት አጠናቀው ይወጣውታል እንጂ እስር ቤት እንዳሉ ቁጠሩት። ዘመኔ ያው ማለት ፈልገው ወደ ከገባ ቢረግጡ አይክፋ ነው አይባለው። ወደክ ይሄን ኮንትራት ሪሊዝ ክሎዝ ይኖርብኝ ካልክ ምንም ችግር የለውም። እና የሪሊዝ ክሎዝን እንቅስቃሴ ላይ ወይም ደግሞ ምንድነው አስፈላጊነቱ፣ ሲኖር ጥቅሙ ለማን ነው፣ ሳይኖር ጥቅሙ ለማን ነው የሚለው ነገር ለመጥቀስ ያክል ነው። ሲኖር ጥቅሙ ለተጫዋቹ ነው፣ ካልኖረ ግን ጥቅሙ ለክለቡ ነው። እንደፈለገ እግሩን ሰቅሎ ስለሚደራደር ክለቡ ማለት ነው። 60 ሚሊዮን ፓውንድ ግን አርሰናል ካቀረበ ተጫዋቹን የማስፈረም ሙሉ መብቱን አሟልቶ መስፈርቱን አሟልቶ ይገኛል ማለት ነው። ተጫዋቹ ደግሞ ልቀቁኝ ካለ ሊሳካ የሚችልበት እድል በጣም ከፍተኛ ስለመሆኑ መናገር ትችላላችሁ። አንድሪያ ቤርታ ሁለተኛ የተሻሻለ ጥያቄ እያዘጋጀ እንደሚገኝ ነው አርሰናል ኢንሳይደር ለክለቡ ቅርብ የሆነ ምንጭ በዝርዝር በዘገባው ላይ ይዞት የወጣው መረጃ የሚያመላክተው። እንግዲህ ከሴንት ጄምስ ፓርክ ለቀው መውጣት ከሚፈልጉ ተጫዋቾች መካከል አንዱ ሳንድሮ ቶናሊ ነበር። ህልሙን አሳክቷል። መውጣት ነው የሚፈልገው፣ ወጥቷል። ሌላው ዋናው ተጫዋች ብሩኖ ጊሜሬሽ ነው። በሌላ በኩል ደግሞ አንቶኒ ጎርደንም ለቋል በ70 ሚሊዮን ፓውንድ። እሱም የህልም ዝውውሬን ያከናወንኩት ብሏል። የልጅነት የባርሴሎና ደጋፊ ነኝ ሲል ስለነበር እና የአርሰናሉ አሰልጣኝ ሚኬል አርቴታ ብሩኖ ጊሜሬሽን ከዴክላን ራይስ እና ከማርቲን ኦዴጋርድ ጋር በጣም ማጣመር የፈለገበት ምክንያት ምንድነው? የብዙዎቻችሁ ጥያቄ ነው። እሱን እንመጣበታለን በኋላ። 28 ዓመት ላይ ነው የሚገኘው ብራዚላዊ አማካኝ የዓለም ዋንጫ መጠናቀቅ ተከትሎ አሁን ልቀቁኝ ሲል ተሰምቷል። በዚህ በያዝነው 2025-2026 በተጠናቀቀው የውድድር ዘመን ላይ በፕሪሚየር ሊጉ ለኒውካስል 29 ጨዋታ አድርጎ 9 ጎል አስቆጥሯል። 5 ኳስ አመቻችቶ አቀብሏል። የአርሰናል አማካኝ መስመር ወደ ላቀ ምዕራፍ ነው ያሸጋግሯል ተብሎ የሚጠበቀው ዝውውሩን ካከናወነ ጋይስ 28 ዓመቱ ነው እድሜ ሄዷል ምናምን ብላችሁ አትገም። ቢያንስ ጥርት ባለ መንገድ 1-4 ዓመት ነው ሊያገለግል ይችላል። መድፈኞቹ ሁለተኛ ዙር ጥያቄያቸው በእርግጠኝነት በመጪዎቹ ጥቂት ቀናት ላይ ይቀርባሉ ተብሎ ነው የሚገመተው። አርሰናል ከተጫዋቹ ጋር በግል ጥቅም ተስማምቶ ጨርሷል። ፐርሰናል ተርም እንደምታውቁት 39 ቁጥር ነው የሚለብሰው። ከወላጅ አባቱ ታክሲን የሚወክል ቁጥር ነው። ያው ወደ ትምህርት ቤት እሱን የሚያመላለሰው በዚች ታክሲ ነበርና ሜትር ታክሲ ናት። 39 ቁጥር ኮዷ ናትና ያን ቁጥር እየለበሰ ነው የሚገባውና አርሰናል ቃል ገብቶለታል። ኦሬዲ 39 ቁጥር ማሊያ ይጠብቃል፣ አታስብ። በግል ጥቅም ተስማምቶ ጨርሷል። በቃ የሚቀረው ከኒውካስል ጋር መደራደር ብቻ ነው። የታይንሳይዱ ክለብ ለቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ቲኬት መቁረጥ አልቻሉም። ያንን ተከትሎ ውል ማፍረሻው እስከቀረበ ድረስ ተጫዋቹን የመልቀቅ ግዴታ ውስጥ ይወድቃሉ። ቢያንስ ሻምፒየንስ ሊግ ቲኬት ቆርጦ ቢሆን ኖሮ ለድርድር ቢያንስ ራሳቸውን ዝግጁ ያደርጉ ነበር። አሁን ግን 60 ሚሊዮን ፓውንድ ከቀረበ ግዴታ ነው መልቀቅ።
ለዛ ነው እኔ የዝውውር መሳካት ሁሉ ከፍተኛ እየመስለኛለሁ። ምንድነው የተጫዋች ይዞ ሊመጣ የሚችለው አርሰናል ቤት? ለምንድነው አርሰናል በጣም በጥብቅ ይሄንን ተጫዋች የፈለገው የሚሉትን ዝርዝር ነጥቦች ለማንሳት ያክል አርሰናል ሜዳው ላይ ዴክላን ራይስን የሚረዳ የኳስ ቁጥጥርን ማረጋጋት የሚችልና ጨዋታን መምራት የሚችል በተለምዶ ቴምፖ ኮንትሮለር ተጫዋች ይፈልጋል። ብሩኖ ለአርሰናል የሚሰጠው ጥቅሞች መካከል ሁለገብነቱ አንደኛው ነው። ይሄ ሃይብሪድ የምትሉት አይነት ዘመናዊ ዲፌንደር ነው። ማን ነው ሚድፊልደር ነው ይቅርታ 6 ቁጥር ላይ ዲፌንሲቭ ሚድፊልደር ይሆናል ሲዲኤም ማለት ነው ሴንትራል ዲፌንሲቭ ሚድፊልደር ወይም ደግሞ 8 ቁጥር ላይም ሴንትራል ሚድፊልደር ሆኖ መጫወትም ይችላል። 6 ስትሆኑ እንደምታውቁት ስኪፐር ናችሁ መከላከልም ከኋላው ናችሁ ዲፕላይንግ ሚድፊልደር በሆነ ፖዚሽን ድሮፕ ቢትዊን ዲፌንደርስ በሚል ኢንስትራክሽን በተከላካዮች መሃል በመሆን ኳስን ከኋላ እየተመለሳችሁ ከግብ ጠባቂ ማደራጀት ኃላፊነትና ግዴታ ሊኖርባችሁ ይችላል። 8 ደግሞ ስትሆኑ ዲፕላይንግ ሚድፊልደር አትሆኑ። ዲፕላይንግ ሚድፊልደሩ ነው ስራውን ሰርቶ ለእናንተ ኳስ የሚያቀብለው፣ እናንተ ደግሞ ማጥቃት እንቅስቃሴ ላይ ኳስን የማደራጀት ኃላፊነት ነው የሚኖርባችሁ ከፕሮግሬሲቭ ፓሲንግ እንዲሁም መሰል ነገሮች ጋር በተያያዘ አርሰናል ካቻምና 14 ጨዋታዎችን ባቸው ውጤት ነበር ያጠናቀቀው። አንዱ ትልቁ ጉዳይ ጠባብ ቦታዎች ላይ ልዩነት መፍጠር የሚችል ተጫዋች በስብስቡ ስለሌለ ነው። ማርቲን ኦዴጋርድ አለ፣ ከዛ ውጭ ግን ብዙ አልነበረም። ሎ ብሎክ ላይ ወይም ደግሞ ወደ ኋላ ፍግፍግ እጭቅ ብለው የሚከላከሉ ተጫዋቾችን የተከላካይ መስመራቸውን ሰንጥቆ ሊገባ የሚችል ተጫዋች አልነበራቸውም በስብስብ ውስጥ። አሁን ኤዜ መጥቷል። ኤዜም በዛ ደረጃ አይደለም እየታየ የሚገኘው። እውነቱን ለመናገር ጥሩ ሲዝን አሳልፏል ብዬ መናገር ይከብደኛል። ኤዜ ፐርሰናሊ ነው መናገራቸው የቶትናም ላይ የሰራቸው አትሪኮች ናቸው የሚነሱት እንጂ በተጠበቀበት ደረጃ ክሪስታል ፓላስ ላይ የነበረውን ኢምፓክት ሊያሳይ አልቻለም አርሰናል ቤት በመጀመሪያ ዓመት እና ብሩኖ ጊሜሬሽ በተለይ ደግሞ ዙቢሜንዲ መጥቶ መስራት ያልቻለውን ዲፕላይንግ ሚድፊልደር ሚናን ኳስን ከግብ ጠባቂ ማስጀመር ኳስን ከግብ ጠባቂ ስታስጀምሩ ዘመናዊ እግር ኳስ እንደመሆኑ መጠን ፕሬሲንግ ደግሞ መሰረት አድርገው የሚመጡ ቡድኖች ብዙ ናቸው። ብሩኖ ጊሜሬሽ ማነው ዙቢሜንዲ በአስቶን ቪላ በማንቸስተር ዩናይትድ ጨዋታ ፕሬስ መቋቋም ሳይችል ታይቷል። በጣም በትልቁ ያልቻለባቸው ጨዋታዎች ናቸው፣ ግን ብዙ ደግሞ የሚጠቀሱ ጨዋታዎች አሉት። ፕሬስ ሬዚስት ማረግ ከብዶታል። በቃ የእንግሊዝ ፕሪሚየር ሊግ ኢንቴንሲቲ መቋቋም ከብዶታል። ዙቢሜንዲ በመጣበት ዓመት ከኳስ ጋር ጥሩ ነው፣ ግን ከኋላ ማስጀመር በምትሉትና የሚመጡትን ፕሬስ ሆ ብሎ ኳስ ለመንጠቅ የሚመጡ ቡድኖች ሲኖሩ ያንን ግን ተገንዝባችሁ ፕሬስ ሬዚስት አድርጋችሁ ጫናውን ተቋቁማችሁ ከዛ የምትወጡበትና ኳስን የምታደራጁበት መንገድ ግን ሊያገኝ አልቻለም ያንን አቅሙን እና ተቃራኒ ቡድኖች አርሰናል ላይ ከፍተኛ ፕሬስ በማድረግ ኳስን ተጭነው ለመቀበል ጥረት በሚያደርጉበት ሰዓት ላይ ብሩኖ ካለ ኳስን በእግሩ ስር የማቆየት ልዩ ተሰጥቷል። ብዙ ጊዜ አይነጠቅም፣ ጥፋት ይሰራበት ይሆናል እንጂ። ስለዚህ ትልቅ ፋይዳ ይሰጣቸዋል ተብሎ ስለሚገመት ነው በጣም በጥብቅ አርሰናል እየፈለጉት የሚገኙት። ሌላው ኳስ የማከፋፈል ጥራቱ ነው። በአማካኝ 90% የተሳካው ኳስ የማቀበል ስኬት አለው ጋይስ። በተለይ ኳስን ወደፊት በማድረስ ፎርዋርድ ፓስ ኮምፕሊሽን ምንለው ከ95% በላይ ስለመሆኑ ነው የሚነገረው። በእንግሊዝ ፕሪሚየር ሊግ ደግሞ አሉ ከሚባሉ ተጫዋቾች መካከል አንዱ ያደርጓል። በዚህ ቁጥራዊ መረጃ መሰረት በዓለም ዋንጫ ላይ ያለው ብቃት በጣም አስደናቂ እንደነበር ሳይታለም የተፈታ ነው። አይታችሁታል። ብራዚል ብሔራዊ ቡድን ባደረጋቸው ጨዋታዎች ለምሳሌ ከኖርዌይ እና በተለይ ደግሞ ከጃፓን ጋር ባደረጉት ጨዋታ ላይ ለቡድኑ ፈጠራ የቡድኑ ክሬቲቪቲ ዋና መሳሪያ እሱ ነበር። በዓለም ዋንጫው ላይ 4 ኳሶችን አመቻችቶ ተቀብሏል። በነገራችን ላይ እንደ አውሮፓውያን አቆጣጠር ከ1982 የዓለም ዋንጫ ዚኮ ከተባለው ብራዚላዊ ተጫዋች በኋላ በአንድ ዓለም ዋንጫ ምዕራፍ 4 ኳስ አመቻችቶ ማቀበል የቻለ ሁለተኛው ተጫዋች መሆን እንደቻለ ይታወቃል። በውድድር ምዕራፉ በማይክል ኦሊሴ ብቻ ነው የሚበለጠው በዓለም ዋንጫ። በተለይ ደግሞ ከጃፓን ጋር ባደረጉት ጨዋታ ላይ በጣም ሎ ብሎክ ላይ መሰረት አድርገው ነበር ሲጫወቱ የነበሩት ሮቦቶቹ ጃፓኖች። ለማርቲኔሊ ኳስን አመቻችቶ ያቀበለበት መንገድ የተከላካይ መስመሮችን ላይን ብሬኪንግ ፓስ ሰንጣቂ ኳስ ማቀበል የሚችልበትን አቅም በትልቁ የሚያሳይ ነው። እንደው ዝም ብሎ ተራ ኳስና አሲስት አልነበረም ጋይስ። ተከላካይ መስመሮችን መዘናጋት አይቶ በሁለት ሴንትራል ዲፌንሲቭ ማይንድ ሴት ያላቸው ተጫዋቾች ላይ ነው ኳሷን ሰንጥቆ የሰጠው እና አስቡት ጊሜሬሽ ለአርሰናል ምን አይነት አቅም ሊጨምር እንደሚችል፣ ምን አይነት አስፈሪ አማካይ መስመር ሊኖራቸው እንደሚችሉ አስቡት። ራይስ፣ ኦዴጋርድ እና ብሩኖ ዴክላን ራይስ የ8 ቁጥር ኃላፊነት በቀጣይ ዓመት እንዲሰጠው አጥብቆ ሚኬል አርቴታ ይፈልጋል። 6 ቁጥርን ደግሞ አምናችሁ ለዙቢሜንዲ መስጠት ዋጋ መክፈል ነው። ማይልስ ሉዊስ ስኬሊ ተስፈኛ ወጣት አቅም ያለው ጥሩ ተጫዋች ነው፣ ግን ወጥነት ባለው መንገድ ያንን ፐርፎርማንሱን ሊያሳያል የሚለው ራሱን የቻለ ትልቅ ጥያቄ ነው። ወጣት ነው ገና ያንግ ከመሆኑ እውነታ ጋር በተያያዘ አንዳንድ ስህተቶችን ይሰራል። ኦቨር ኮንፊደንስ አንዳንዴ ይሰማዋል። ኳስን በቀላሉ ሲነጠቅ እናያለን፣ ግን አቅም አለው። ለጥያቄ የሚቀርብ ጉዳይ አይደለም። ገና 19 ዓመቱ ነው። ኤምኤልኤስ ማይልስ ሉዊስ ስኬሊ ይሄን አካዳሚ ፍሬ ውጤት። ስለዚህ ራይስ ቀጣይ ዓመት ከሳጥን እስከ ሳጥን የሚመላለሰው በቡድኑ ማጥቃት እንቅስቃሴ ላይ መሰረት የሚያደርገው ቶማስ ፓርቲ የነበረ ራይስ የነበረው ቁጥራዊ መረጃ በጣም ከፍተኛ አስደንጋጭ ነበር ጋይስ። ቶማስ ፓርቲ ከወጣ በኋላ ነው የ6 ቁጥር ኃላፊነትን ለራይስ የተሰጠው። ምክንያቱም እምነት የምጥሉበት ተጫዋች የለማ፣ ተከላካይ መስመሩ የሚያጠናክር ተጫዋች የለማ። ከኳስ ውጪ ልክ እንደ ራይስ ዴዲኬትድ ሆኖ የተከላካይ መስመር ተጫዋቾችን የሚያጠናክር ተጫዋች ስለሌለ ማለት ነው።
ስለዚህ የመሃል ሜዳ ጥብረታቸው በዋነኝነት የፕሪሚየር ሊግ ዋንጫን ድጋሚ ለማስጠበቅ በሚሄዱበት ርቀት ላይ የ28 ዓመቱ ብሩኖ ጊማሬሽ ሚና እጅግ በጣም ከፍተኛ እንደሚሆን ከወዲሁ መናገር እንችላለን። ስለዚህ አርሰናል በቀጣይ ሊያቀርቡ የሚችሉት የዝውውር ጥያቄ በትልቁ የሚታይ ነው የሚሆነው። እንደነ ሞርጋን ሮጀርስ የመሳሰሉት ተጫዋቾችም ስማቸው ከአርሰናል ጋር ሲያያዝ መቆየት ይታወቃል። ግን እነሱ ከዚህ ጉዳይ ጋር ምንም የሚያያይዛቸው ነገር የለም። እነሱ ሴንትራል አታኪንግ ሚድፊልደር ሚና ማርቲን ኦዴጋርድ የቤት ስራውን እየሰራ አይደለም ከሚል እሳቤና ተያያዥ ጉዳዮች የመነጨ ነው። እንዲሁም ደግሞ በግራ መስመር ላይ ማርቲኔሊ የምታውቁት ጉዳይ ስለሆነ ያንንም ማጠናከር ስለሚያስፈልግና ሞርጋን ሮጀርስ በአንድ ድጋይ ሁለት የተለያዩ ፖዚሽኖች ላይ መጫወት ስለሚችል የወጣው ወጥቶ ቢያንስ ሁለት ቦታዎችን መሸፈን ይችላል ከሚል እምነት የመነጨ ነው። ይህንን ተጫዋች ለማስፈረም ጥረት እያደረገ ያለበት ሂደት ብሩኖ ጊማሬሽ ግን ኒውካስል ቤት ያለውን አቅም ታውቁታላችሁ። ፕሪሚየር ሊጉን በደንብ ያውቋል። 28 ዓመቱ ላይ ነው፣ ልምድ አለው፣ የቡድኑ አምበል ነው። ኒውካስል ቤት አርሰናል ቤት ይመጣ ግን የአርሰናል የመድፈኞቹን የአማካይ መስመር ወደ ላቀ ምዕራፍ ሊያሸጋግር የሚችል ተጫዋች ስለመሆኑ ግን መናገር እንችላለን። ይሳካ ላይሳካ በቀጣይ ጊዜያቶች ላይ ምን መለከት ይሆናል። እንደ ቻርሊ ጥያቄ ወይ እኔም ብትጠይቁኝ ግን እኔ የሚያልቅ ጉዳይ ነው የሚመስለኝ። ምክንያቱም ተጫዋቹም ልቀቁኝ ብሏል፣ ፐርሰናል ተርም ጨርሷል፣ 39 ቁጥር ማሊያ ታትሞ እየጠበቀ ይገኛል። ሰው የመሆኑ ድሉ ከፍተኛ ይመስለኛል። ኤኒዌይስ አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ተረጋግጧል። ብሩኖ ጊማሬሽ ደግሞ ወደ አርሰናል ፔንዲንግ ላይ ነው። ኦልሞስት የመሆን እድሉም ከፍተኛ ስለመሆኑ ነው የመረጃ ምንጮች እየጠቆሙ የሚገኙት። ምን ይፈጠራል በቀጣይ ጊዜያቶች ላይ አብረን የምናየው ይሆናል። ተጨማሪ አዳዲስ ጉዳዮች ሲኖሩ እንደዚሁ በዩቲዩብ ቻናል እየመጣን መረጃዎችን ወደ እናንተ በትኩሱ ለማድረስ ጥረት አደርጋለሁ ማለት ነው። እናንተ ደግሞ ያው እንደሁል ጊዜው ይህን ቻናል ሰብስክራይብ እንዲሁም ላይክ በማድረግ ይህን ቪዲዮ ከተመቻችሁ ላይክ በማድረግ አብሮነታችሁን ወይም ደግሞ ይሄ ወዳጅነታችሁን እንድናጠናክር በዚህ አጋጣሚ እጠይቃለሁ ማለት ነው። በሌሎች ቪዲዮዎች እንገናኛለን። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። መልካም ቀን።